የእግዚአብሔር ሰዎች በመንፈስ ቁጥጥር ውስጥ ሆኖ በእናንተ ላይ የሚናገሩት። ለዛ ነው የእግዚአብሔር ቃል ቅዱሳን ሁሉ ትንቢት ያለ እንድኖር ሳይሆን ትንቢት አሁን የተናገርኩት ትንቢት ይሰማሉ ይላል፣ ይናገራሉ ይላል። ትንቢት ይናገራሉ። ትንቢትን ፈልጉ አይልም። ትንቢት መናገርን በብርቱ ፈልጉ ይላል። ሰው ግን አሁን ትንቢት መናገርን አይፈልግም። ማስማትን መናገር ደግሞ አቅም ይጠይቃል። ምን መንበርከክ ይጠይቃል፣ መጸለይ ይጠይቃል፣ ማንበብ ይጠይቃል፣ ጊዜ ይጠይቃል። ስለዚህ እኔ ጸልዬ ጊዜ ወስጄ ጾም ጸሎት ምሽት ገብቼ ይሄንን ሁሉ ብዬ ትንቢትን ከሚያመጣ አለ ፓስተር ነቢይ እሱ እየጸለየ የተቃጠለ የሚያመጣ እኔ በቀላሉ ልቀበል። አይ አሁን በአንድ ጎን ምን ሆኗል ማለት ነው? እግዚአብሔር ካየልኝ ነገር ጎልያል ማለት ነው። ድንገት የምትፈልገውን ነገር ልታገኝ ይሆናል። ድንገት እኔ ተናግሬ ፓስተር ነቢዩ ተናግረው የምታገኘው ነገር ሆኖልኝ ሊሆን ይችላል። እግዚአብሔር ካዘጋጀልኝ ነገር ግን ጎልያል። አይ እግዚአብሔር ያዘጋጀልኝ ነገር ሙሉ ሆነ የምትኖረው አንተ ባዶ ነገር ትንቢት መናገር ስትጀምር፣ መሙላት ስትጀምር ያን ጊዜ አንተ ነው ታውቃለህ። ትንቢት ለመናገር የፈውስ አገልግሎት ነፃ ማውጣት አገልግሎት ነገር አንተ ነው። ያን ጊዜ ሁሉ ምን ይሆናል? ወደ ወርሺፕ ነው የሚገባው። ሮስፓራሪያስ የነቢያት ጉባኤ አለ አይደል? የነቢያት ጉባኤ በቃ በየተራ እየተቀባበለ ሮስፓራሪያ እንዲህ ይሆን በቃ ትንቢት የነቢያት ጉባኤ ሳኦልም ከአህያ ጠባቂ ቀጥታ ገባ። እኔ እግዚአብሔር አምላክ እንዴት ኢሚዲየትሊ ሰውን እንደሚቀይር እሱ ላይ ነው በብዙ ተረዳ። ሳኦል አንዳንድ ይውላል እኛ እግዚአብሔር ረድቶን ጸጋውን ሰጥቶን ትንቢት ወደ መናገር ዓለምን ብንገባ ለረጅም ዘመናት የተጨነቅንበትና ያየነው ነገር ስላለ በመጀመሪያ መጠንቢው ያሰቃየን ላይ እና ሳኦል ወደ ነቢያት ጉባኤ ሲገባ አው እንደዚህ ዘመን እንደ ሁኔታ ቢሆን ምን የሚተነበይ ይመስላል? የኔ አህያ ትገኛለች ሮስፓራዲያ የምን አይመስላችሁ? አህያ ተዘጋጅቷል። አህያ ትገኛለች አትበይም አይ ብሎ አይተነበይ። ትንቢት በመንፈስ ተነርቶ ስለሆነ ስለ አህያ መናገር አይቻልም። ቀጥታ ነው በዘመኑ የሚሆነውን የእግዚአብሔር አጀንዳ ማወጅ ጀመረ።